15 ቢሊዮን ብሩ የት ገባ? የመንግስት ጥያቄ ነው። በዛሬው ዕለት የፌደራል ዋና ኦዲተሮች መስሪያ ቤት ሪፖርት ባደረገው መሰረት 15 ቢሊዮን ገንዘብ እንዲሁም በተጨማሪ ደግሞ ከ23000 $ በላይ ወደ መንግስት ካዝና መመለስ የነበረበት ገንዘብ ያለ አግባብ ክፍያ በመፈጸሙ ምክንያት ሳይመለስ ባክኖ ቀርቷል ሲልም እንግዲህ በዛሬው ዕለት ሪፖርት እያደረገ ይገኛል። ይህንን ገንዘብ እንዲመልሱ ለመስሪያ ቤቶቹ በደብዳቤ መልክ መጠየቁን ይፋ ያደረገው የፌደራል ዋና ኦዲተሮች መስሪያ ቤት ከፍተኛ የሚባሉ የመንግስት መስሪያ ቤቶች ይህንን ገንዘብ ያለ አግባብ ክፍያ በመፈጸም እንዲሁም በተለያዩ ምክንያቶች ገንዘቡ ማለት ነው ወደ መንግስት መመለስ ሲኖርበት አባክነው እንዳስቀሩትና በኦዲትም ማለት ነው እንዳልተመለሰ ነው እየተነገረ የሚገኘው። ቆይ 100 ቢሊዮን ነጥብ 5 ነው የገባ ሜሴጁን አሳየን እስኪ አንዴ ስልክህን አውጣና። ስንት ብር? 100 ቢሊዮን ነጥብ 5 እየሰማችሁ ነው? 100 ቢሊዮን ነጥብ 5 ያው ሜሴጅ ማች ትችላላችሁ ከፈለጋችሁ ማለት 100 ቢሊዮን ነጥብ 5 6 ብሎ ነው የሚሄደው። አንተ ሚሊዮነር ሳቶ ቢሊዮነር ነው ብለህ ሄድከኝ በህልሜ እንደዚህ ጫና አርግተህ ከዛ 2 ቀን ነው 3 ቀን በኋላ እኔ እንደዚህ ቴሌብር ላይ ሲያይ ብር ገብቷል። እሺ ቴሌብር ላይ ብር ገብቶልኛል። እጄ ባንክ ቤት ስጠይቃቸው ቴሌብር ላይ ነው ይሄ ብር ገባ። ምንድነው ከየት አገር ነው አንተ ዘመድ ያለህ? እኔ ዘመድ የለኝም እግዚአብሔር ብቻ ነው አለኝ። እኔ እግዚአብሔር ብቻ ነው አለኝ። ላውጅላችሁ ማያራሴታ ላውጅ ጌታ በጌታ በኢየሱስ ስም ስልጣን እግዚአብሔር ያስደነቃችሁ፣ አሜን። ያጠበቃችሁ፣ ያላሰባችሁ በረከት ጋር ተገናኙ፣ አሜን። ይኸው ከተማ የሚያናጋ መንደር የሚያናጋ አሜን። እግዚአብሔር ይባረካችሁ፣ አሜን።